ሃሎ አዲስ አበባ ዱገነት መሴ ሪዞርትን እየተከታተላችሁ ነው 8607 ላይ የተለያዩ አስተያየቶች መጥተዋል አብዛኞቹ ገኔን እንኳን ደስ አለህ የሚሉ ናቸው ሁላችሁንም እናመሰግናለን ወደ ኋላ ላይ አድማጮች ምን አሉ በተለያዩ ጉዳዮች ላይ ሰጣችሁትን አስተያየት ወደናንተ እናደርሳለን ገኔ እንግዲህ በካፍ ያገኘውን የጎልደን ኦፍ ሜሪት ሽልማትን ተከትሎ ስቱዲዮአችን ውስጥ ኬክ ተቆርሶ ሁሉም እየበሉ ስለሆነ እኔ ማውራት የምችለው የተለያዩ ከተማችን ውስጥ ከነበሩ እጅግ አነጋጋሪ ከሆኑ ጉዳዮች መካከል በቆሼ አካባቢ የተከሰተው አደጋ ይታወሳል መጋቢት 2 ላይ ነው ሳምንቱ አልፏልና በመሴ ሪዞርት ዝግጅታችን ባለፈው ሰኞ ዝርዝር መረጃዎችን ቦታው ላይ ተገኝተን እንደሰጠናችሁ ታስታውሳላችሁ ይህንን አደጋ ተከትሎ ደግሞ አስገራሚ የሆኑ ሌሎች ተከታታይ መረጃዎች እየወጡ ይገኛሉ በሚያስገርም መልኩ ከተማችን አዲስ አበባ ግን በታሪኳ ካስተናገደቻቸው ብዙ ሰዎችን ከጨረሱ ከባድ አደጋዎች መካከል የቆሼው አደጋ አንዱ ሆኗል እስካሁን በመንግስት የተረጋገጠው የሟቾች ቁጥር 113 ነው ከዚህ በፊት 1981 ታህሳስ 24 ላይ በአዲስ አበባ ታሪክ ወቅቱ ላይ ከፍተኛ የተባለ የሞት መጠን የተመዘገበበት አደጋ ጮበረንዳ አካባቢ 32000 ሊትር ቤንዚን የጫነ መኪና ተገልብጦ አካባቢው ላይ የንግድ ስራ ላይ ከጠላና ከሌሎችም ጋር ተያይዞ የነበረ እሳት ጋር ተያይዞ የተፈጠረው አደጋ 27 ሰዎች ህይወታቸው እንዲያልፍ ምክንያት መሆኑ ይታወሳል ከዛ በኋላ ደግሞ የኮልፌ አካባቢ ላይ ደረሰውና 22 ሰዎች የሞቱበትን የመኪና አደጋ እናስታውሳለን ንጋቱ ማሞ ከድንገተኛ እሳት አደጋ መከላከልና መቆጣጠር ኤጀንሲ መረጃውን እንደነገረኝ ማለት ነው አሁን ላይ ደግሞ 113 ሰው ህይወታቸውን ያጡበት ቆሼ አካባቢ የተፈጠረው አደጋን ተከትሎ የተለያዩ እንቅስቃሴዎች እየተደረጉ ነው ገንዘብ የማሰባሰብ በአይነትም ተጎጆችን የመርዳት ሂደት እየተከናወነ እንደሆነ እናስታውሳለን ለመረጃ ያህል አድማጮች እንግዲህ 65 ሚሊዮን ብር አካባቢ በካሽ እነዚህን ተጎጆች ለመርዳት ገንዘብ እንደተሰበሰበ ሰምተናል 2.4 ሚሊዮን ብር የሚገመት የቁሳቁስ ድጋፍም እንደዚሁ ተጎጆችን ለመርዳት እንደተሰበሰበ ነው የተነገረው የተለያዩ አይነት መረጃዎችም ተያይዘው እየወጡ ነው አስገራሚ ከሆኑ መረጃዎች መካከል አንዱ እንዲሆኗል ከነዚሁ ተጎጆች ጋር ተያይዞ ተጎጆቹን ለመደገፍ በሚደረገው ሂደት ላይ እኛም ተጎጆች ነን ይያሉ የሚገቡ ሰዎች እንዳሉ ሰምተናል ሰሞኑን በተለይ ሚዲያዎች ላይም ሲነገር ነበር አሁን ላይ ደግሞ የሰማነው አንድ ጉዳይ እጅግ በጣም አስገራሚ ነው የሟቾቹ አስክሬን ከሚገኝበት በጳውሎስ ሆስፒታል ሚኒሊክ ሆስፒታል አንድ ሰው ይሄድና የእናቴን አስክሬን ማግኘት ፈልጋለሁ ብሎ ይጠይቃል የእናቴ አስክሬን ነውና በሳጥን ውስጥ አርጌው ሲጄ መቅበር ፈልጋለሁ ብሎ እንግዲህ እንዳዘነ ሆኖ አካባቢው ላይ ያሉትን የሕክምና ባለሙያዎችን ይጠይቃል በአጋጣሚ ደግሞ ሌላ የቤተሰቡን አባል አስክሬን ከዚህ ሆስፒታል ለመውሰድ ቦታው ላይ የተገኘ ሌላ ሰው ነበርና በሁኔታው የነዚህን እናት አስክሬን የማየት እድል ያገኛል በአጋጣሚ እንግዲህ እኚህን እናት ያቃቸው ነበር አካባቢው ላይና የሳቸው ልጅ ደግሞ የእናቴ አስክሬን አልተገኘም ይያለ በቆሼ አካባቢ ፍለጋውን አሁንም ድረስ በነገራችን ላይ ፍለጋው እንዳልተቋረጠ ነው የሰማነውና አካባቢው ላይ የሚፈልገው ልጃቸው ጋር ይደውላል የእናቴን አስክሬን አግኝታለሁ ብሎ ይጠይቀዋል እንዳላገኘና የተፈለገ እንደሆነ ይነግረዋል አረዚ ሆስፒታል ውስጥ የእናቴን የሚመስል አስክሬን አይቻለው ነገር ግን የሳቸውን ደሞ እናቴ ናት ብሎ ለመውሰድ የሚፈልግም ሰው አለና እስቲ አጣራ ብሎ ይነግረዋል ይህም እናቱን ያጣ ወጣት ከዚሁ ከቆሼ አካባቢ ኮንትራት ታክሲ ይዞ ሆስፒታል ይደርሳል በርግጥም ሲያቸው እናቱ መሆናቸውን ያረጋግጥና የኔ እናት ናት ይላል ያኛውም የኔ እናት ናት በሚል እንግዲህ በሁለቱ መካከል አለመግባባት ወይ ደግሞ የክርክር አይነት ነገር ይፈጠራል ማለት ነው የሕክምና ባለሙያዎቹ ግን ይህንን ነገር ለማረጋገጥ የእናትየውን ትክክለኛ ምልክት እንዲናገሩ ሁለቱ ለየብቻ ያስቀምጧቸዋል በዛ መልኩ እንግዲህ ትክክለኛ የሴትየዋ ወይም የሟቿ ልጅ ሆነው እናቱ ላይ ያለውን ምልክት ይናገራል ያኛው ግን በትክክል መናገር አልቻለም የተለያዩ ሀሳቦችን ለማንሳት ሞክሮ ነበር እንደሰማነው ነገር ግን ትክክለኛ ምልክቱን መናገር አልቻለም በዚህ መልኩ ሁኔታው እንደማያስኬደው ሲያውቅ ለማምለጥ ሲሞክር አካባቢው ላይ ሁኔታው የተነገራቸው ፖሊሶች እንግዲህ ከሁለቱ አንዱ የተሳሳተ መረጃ እንደያዘ ስለሚታወቅ በቁጥጥር ስር እንደዋሉት ሰምተናልና በቤተሰቦቻቸውን ባጡ
በሌሎች ሰዎች ስም ለመነገድ የሚሞክሩ መኖራቸው የቤተሰብ አባላትን ማጥቻለሁ በሚልም እንደዚሁ ሰሞኑን በቁጥጥር ስር ያዋሉ እንደነበር እናስታውሳለን። አሁን ግን እርዳታ ድጋፍ ለማግኘት በሚል ሰበብ እናቱ ያልሆኑትን ሴት ከሆስፒታል አውጥቶ ለመውሰድ የሞከረው በቁጥጥር ስር እንደዋለ ነው የሰማነው። ከዚሁ ከቆሻ አደጋ ጋር ተያይዞ ገንዘብ አግኝተው ለፖሊስ ያስረከቡ የአካባቢው ወጣቶች በጥሩ መንገድ ሲነሱ ጎን ለጎን ደግሞ የስርቆት ተግባር ለመፈጸም የሞከሩ ቴሌቪዥኖች ዲሾችን ለመንቀል ሲሞክሩ የነበሩም እንዳሉ እንደዚሁ ሰምተናልና ከቆሼ ጋር ተያይዞ በተከታታይ የወጡ አስገራሚ መረጃዎች ይህንን ይመስላሉ። በጣም እንዲያ ነገር ባለፈው ምክንያት ስናነሳ ነበር። በተለይ ደግሞ እንደዚህ አደጋዎች ሲደርሱ ኢሰባዊ ድርጊቶችን የሚፈጽሙ ሰዎች ምን በጣም አስቸጋሪ ነው የሚሆነው። አሁን የቆሼ ተነሳና እንደዚህ የጥቅም ፍላጎት ሆኖ እናቴ ናት የሚል ነገር ተነሳ እንጂ አንዱ ኢሰባዊ ድርጊት እየፈጸመ እንደሆነ እርግጥ ነው። ምንም ሆነ ወደዛ የሚያስብል ነገር የለውም። ምክንያቱም ከዚህ ቀደም ሀገራችን ላይ እንደለመደው ብዙ ጊዜ ለምሳሌ በጥቂቱ ማለት ነው ለሊት ላይ የሚደርሱ መኪና አደጋዎችን አይታችሁ ከሆነ ሰዎች ሆስፒታል ሲደርሱ ኪሳቸው ውስጥ ሞባይልም ሆነ ብር አይገኝም ለሊት ላይ የሚደርሱ። ስለዚህ አንድ ሰው ኢሰባዊ የሆነ ድርጊት ፈጽሟል ማለት ነው። ብዙ ጊዜ ደግሞ በጣም የሚያናደው አደጋው በደረሰ ሰዓት ላይ እነዛ ሰዎች ሌቦቹ ማለት ነው ኪሱ ውስጥ ገብተው ሞባይልም ሆነ ብር ከወሰዱ በኋላ ሆስፒታል አያደርሱም። የሚያናደው ነገር ይሄ ነው። ስለዚህ ሰዎቹ ደም ፈሷቸው ሊሞቱ ይችላሉ። ሌላ የባሰ ኢሰባዊ ድርጊት ማለት ይሄ ነው። እና ብዙ ጊዜ ግን ለሊት ላይ መኪና አደጋ ሲደርስና ጧት ትራፊክም ደርሶ ወይም ደግሞ ብርሃን ወገግ ሲል ሰዎች ሆስፒታል ሲያደርሷቸው ብዙ ጊዜ ኢቭን መታወቂያ እንኳን እስከማግኘት እንደሚቸገሩ ለማወቅ ይችላል። ዋሌቱን ሳይቀር ይወሰዳል። ግን እንደዛ ነገሮች እንደዚህ ሲደረግ እንኳን ዋሌቱን ቢተው የተሻለ ነገር ነበር። ትንሽም ቢሆን ሰባዊነት ተሰማው ብለ ታስበል። መነሻው ኢሰባዊነት ነው። ሲጀምር አደጋ ላይ ያለን ሰው ኪስ መግባት ማለት በጣም አስቸጋሪ ነው። እሳት አደጋ ሲነሳ ሀገራችን ላይ ምን ጊዜም ፖሊስ የሚከበው ለምንድን ነው? ኢሰባዊ የሆነ ሌባ አለ ይገባል። እሳትን የማይፈራ አለ። እሳት ውስጥ ገብቶ እዛ ውስጥ ገብቶ ሰውን ከማዳን ይልቅ የሚያውቀውን ነገር ለማንሳት የሚሮጥ ብዙ ሌባ አለ። እና አሁን የተከሰተው ነገር ያውንም ቢሆን ከኢሰባዊነት የተነሳ ድርጊት ነው ብዬ ነው የማስበው ነው። እሺ ምን አይነት አይምሮ ነው የሚሆነው በእንደዚህ አይነት አጋጣሚ ሀገር ባዘነበትና ብዙ ሰው ጭንቀት ውስጥ ባለበት ቤተሰቡን እየፈለገ ባለበት ሰዓት ደግሞ እንደዚህ አይነት አይዲያ ደግሞ ፈጥረው የሚመጡት ሰዎች በጣም አስገራሚ ነው የሚሆነው። ምክንያቱም ኢትዮጵያዊነትም አይደለም እንደዚህ አይነት አካሄድ ብዬ ነው ማስበው። ምክንያቱም ይሄ አሁን ስራ ፈጠራ አትዩ ወይ ምን አትዩ ሰው በተጨነቀበት በሰው ጭንቀት ውስጥ ገብተሽ ደግሞ ጭራሽ ሌላ አይነት ዘዴ ለመፍጠር መሞከር የሰውን እናት የኔ እናት ነች እስከማለት መድረስ ግባተ መሬቱ እስካልተፈጸመ ድረስ ሰው እስካልቀበረ ድረስ እፎይታ መረጋጋትም አያገኝም። በእኛ ባህልም እንደ ሰባዊነትም ስታየውና እናቱ ያልሆኑትን ሴት ወስዶ ቢቀብር ትክክለኛ ልጆቻቸው ደግሞ ምን አይነት ስሜት ውስጥ ሊሆኑ ይችላሉ? አንዴኮ ሰው ከቀበረ በኋላ ቁርጡን የሚያውቅበት ነውና በዛኛው ወገንም ሆኖ አለማሰቡ ነው የሚታየው። ግን አይ ነገር እኮ ተደራጅቶ ነው የሚሰሩት። ሌባ ይደራጃል ምን ጊዜ ኪሳው ላቂም ቢሆን አንዱ ሲያወልቅ ስታባሪው የሚያስቀይሱ አሉ ምን ሚሉ አሉ። በሌብነት ደረጃ እንዲህ አይነት ነገር ሲሆን ያው ሌባ ምን ሊና አይሉም። ለምንም ነገር ካገኘው ሰው ነው የሚዘርፈው። ይሄኛው አሮጊት ናቸው ወይ ሽማግሌ ነው ምንም የለውም ብሎ አረም በቃ ካገኘው ሰው ነው ማጅራት የሚያታሰው እኮ ገሎስ ነው የሚወስደው። አንድም ተደራጅቶ ነው የሚሰሩትና መጠለያ ካምፕ ውስጥ ሁሉ ከክፍለ ሀገር ሁሉ መጥተው ይገባሉ። ከክፍለ ሀገር መጥተው ይገባሉ። እንግዲህ ትክክለኛ ተጎጂዎች ደግሞ ግራ ይገባቸዋል። የት ቦታ መሄድ እንዳለባቸው ግራ ይገባቸዋል። እንደውም በቴሌቪዥኑ ላይ ታያለ ባጃጅ ያለው ምን ያለው ተጎጂ ነን ብሎ ማለት ነውና ከሌላ ሰፈር መጥቶ ማለት ነውና ይሄንን ስታይ ይሄ ነገር ከሀዘኔታ ውጭ ያለው ነገር ምን አይነት ህሊና እንዳላችሁ እንኳን ግራ ነው የሚያጋባውና ትንሽ ኢትዮጵያዊነታችንን የሚሸረሽር ነው። በነገራችን ላይ ግን እንደ መረጃ አሁን ላይ ያው ሰዎቹ እንደ አይነት የማጭበርበር ድርጊት ላይ የገቡት ቤት ይሰጣል ቋሚ ንብረት እንደዚህ ይደረግላቸዋል በሚል ነውና ከመንግስት አካላት ከአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ የተሰጠው መረጃ እንግዲህ በካሽ ገንዘብ ወደ 65 ሚሊዮን ብር ያህል እነዚህን ተጎጂዎችን የተሻለ ነገር ውስጥ እንዲገቡ ለማድረግ ይሄን ያህል ቢሰበሰብና አሁንም ድጋፍ የማሰባሰቡ ስራ ቢቀጥልም እስካሁን ድረስ ከዕለት እርዳታ ውጪ ይሄ ነው የሚባል ቋሚ ነገር አልተደረገም። ስለዚህ ተጎጂዎቹ ወገኖች ተረጋግተው እንዲጠባበቁ ነው መንግስትም እየጠየቀ ያለውና ይሄንን የሚያጣራ አካልም ተቋቁሟል። ስለዚህ ትክክለኛ ተጎጂው ማን ነው የሚለውን በመለየት እነሱን የመደገፉ ስራ እንደሚቀጥል ነው የሰማነው። አካባቢው ላይ ካሉ ከእድሮች ጋር ተያይዞ እንግዲህ
አንዳንድ እንደሰማሁት አብዛኞቹ እድር የላቸውም ተከራይተው የሚኖሩ ሰዎች ናቸው። እድር ያላቸውም አሉና ከአንድ እድር እስከ 10 እና እስከ 15 ድረስ የእድሩን አባል ያጣ እድር እንዳለ እንደዚሁ ሰምተናልና አካባቢው ላይ ምን ያህል ማህበራዊ ቀውስም እንዳስከተለ ነው የሚታወቀው። ለማንኛውም ይህንን ነገር ተጠቅመው ደግሞ ጎን ለጎን ኢሰባዊ የሆነ ነገር ስላይል እንዳልከው በጣም ከባድ ነገር ነው እያደረጉ ያሉትና ከዛ ውጪ እንግዲህ እኔ አሁን ብዙ ሶሻል ሚዲያዎች ላይም ወይም በብዙ ሚዲያዎች እየሰማ እንደምንገኘው አሁንም አንቺ እንዳልሽኝ ወደ 65 ሚሊዮን ብር በካሽ ደረጃ እንደተሰበሰበ እየተነገረ ይገኛል። አሁን ህዝቡ የሚጠብቀው ነገር አለ። ቶሎ ተረዱ ወይም ደግሞ እንደዚህ ተደራጁ የሚባል ነገር ይጠብቃል ሰው። ነገር ግን ህዝቡም ቢሆን ተረጋግቶ መጠበቅ ይኖርበታል። ምክንያቱም እንደዚህ አይነት አጭበርባሪዎች ባሉበት ቦታ ላይ በጣም ረጅም ጊዜን የማጣራት ስራ ሊሰራ እንደሚገባ ግልጽ ነገር ነው። ምክንያቱም የሚገባው መረዳት የሚገባው ሰው ብቻ መረዳት ስላለበት መንግስትን ታግሶ መጠበቅ ግድ ይለዋል። ምክንያቱም እንደዚህ አጭበርባሪዎች ራሱ በተዘዋዋሪ ሌሎች ነገሮች ማስወራት ይጀምራሉ። መንግስት እስካሁን አልረዳም፣ ገንዘቡ የት እንደገባ አይታወቅም የሚባል ነገር ቀድሞ ሊወጣ ይችላል። ይሄ ደግሞ ምንድነው ቶሎ እንረዳ ነው። ቶሎ እንረዳው ደግሞ ሌላ አጭበርባሪዎች ሊኖሩ ይችላሉ። ስለዚህ አሁንም ቢሆን በመጠለያ ካምፕ ተቀምጠውም ቢሆን መረዳት ያለባቸው እርግጠኛ ሰዎች ተገኝተው እስኪረዱ ድረስ ህዝቡም ቢሆን ታግሶ መጠበቅ ያለበት ይመስለኛል። መንግስትም ቢሆን በስነ ስርዓት አጣርቶ ለሚገባው አካል ድጋፉ መስጠት ያለበት ይመስለኛል። መልካም የተለያዩ ጉዳዮችን ይዘናል። በዋነኛነት ግን የሪዞርታችን አድማቂ ዋነኛ ሰው ገኔ አባ ተርኳሽ ገነነ መኩሪያ ሊብሮ እኔ በጣም ነርቨስ ነው ግን ተናግሬያለሁ። እኔ ብሸለም ልሆን ነው አንቺ ተሸለምሽ እኮ ነው መሰለኝ። እኔ በጣም ነገራችን ላይ ሜዳሊያውን አመጣና 30 ደቂቃ ለኔ እንዲወጣልኝ በጣም ያስፈልገኛል። ለምን አንደኛ በጣም ደስ ብሎኛል። ገኔ ካንተ ጋር በመስራቴም በጣም ኩራት ይሰማኛል። አመሰግናለሁ። ከናንተ ጋር መስራቴ ሁሉ የቡድን ስራ እኮ ነው። በጣም አክባሪ ነኝ። በጣም ነው ደስ የሚለው። በዛ ላይ ደግሞ አድማጮቻችን ቴሌቪዥን ስላልሆነ ነው እንጂ በኬክ ተከበናል። ይህ ሁሉ ሰዎች ለገኔ ያላቸውን ፍቅር አድናቆት የገለጹበት ነው፣ እኛንም ጨምሮ ማለት ነው። ከመጡልን ኬኮች መካከል ከመና ኬክ ቤት ሰላም አየለ ከጉርድ ሾላ ከባንክ ቤት አጠገብ የሚገኝ ኬክ ቤት ነው። ገኔን እንኳን ደስ አለህ በሚል በጣም የሚያምር ኬክ ልከውልናል። ሰላም አየለን እናመሰግናለን። ከአትሌቲክስ ፌዴሬሽን ፊት ለፊት ነው። ከባንክ ቤቱ ወደዛ ሄዶ ታውቋል። መና ኬክ ቤት ባለቤት የት ነች? ቤተሰብ እንግዲህ በዳቦ ያለ አመሰግናለሁ። ሰላምንም በጣም እናመሰግናለን። ከቤተሰቡም መጥቷል። በጣም የሚያምር ኬክ እንደውም ለገኔ በጣም በልዩ የተሰራ መሰለኝ። ባይ ኬክ አይመስልም ስትል ነበረ ከሊብሮ ዳቦ የመጣው ኬክ። በጣም አሁን ቅድም ፎቶ እያነሳሁት ነበርና የሆነ ፖስት ካርዱ ላይ ሊመስልሽ ይችላል ገና ስታዩ በጣም አስገራሚ ነው። ከምንም በላይ ግን ሳይዙ ራሱ ካርቶን የሚችለው ራሱ አይመስልም። ለብቻው ነው ተሰርቶ የመጣውና ትልቅነቱ በራሱ በጣም ያምራል። ለዚህ ሁሉንም ሰላምንም በጣም አመሰግናቸዋለሁ ስለላኩልኝ። ያው በቤተሰብ ደረጃ የኔም እዚህ መድረስ ትልቅ እገዛ አድርገውልኛል። አመሰግናለሁ። ኬክ መላኩ ብቻ ሳይሆን ያው በእነሱም እንትን ያለው በጣም ደስ ይላል። የመሴ ሪዞርት አዘጋጆች መሴ በኔ በኩል መሰለ መንግስቱ ደስታውን በከፍተኛ ሁኔታ ገልጾልሃል። እዚህ የለም እንጂ ቢኖር ደግሞ የበለጠ አሳምረን አድምቀን እንደምናከብረው ምንም ጥርጥር የለውም። ለማንኛውም ባገኘኸው ስኬት ለመላው ኢትዮጵያውያን አሪፍ መኩሪያ ስለሆንክ በጣም ደስ ብሎኛል የሚል መልእክት ማስተላልፏል። ስለዚህ በሁላችንም ስም ያዘጋጀነው ኬክ አለ። ለራሳችን ስሙ ራሱ እኮ ገነነ መኩሪያ መኩሪያ ያለም መኩሪያ ነው። ይሄ እንኳን ማሾፍ ነው። አይ ከልቡ ነው። ግን ከኬኩ በፊት ስለ አንድ አጭር ያዘጋጀዋል እሱን እንስማና ኬኩን ከዛ በኋላ ገኔ ይቆርሳል። እየበላን ደግሞ ወደ ሌሎች መረጃዎቻችን አልፋለን። ባይ አመሰግናለሁ ኤልሲ። ስለ ገኔ አንዳንድ ነጥቦችን ለማንሳት ያህል ነው። ገነነ መኩሪያ ገብረስላሴ ነው የሚባለው ሙሉ ስሙ። እንግዲህ ለአድማጮቻችን ለማድረስ ገኔ አባ ተርኳሽ ወይ ገነነ መኩሪያ ሊብሮ ነው ብዙ ሰው እውነት ነው። ዛሬ ግን ሙሉ ስሙን እንግለጽ ብለን ነው። ያው በቅጽል ስሙ ደግሞ ገነነ ሊብሮ ይባላል። ከአዲስ አበባ 300 ኪሎ ሜትር በምትርቀው ይርጋለም ነው የተወለደው ገኔ። ያደገው ደግሞ ሻሸመኔ ነው። ብዙ ጊዜ እንደሚያነሳው ማለት ነው። የኤሌመንተሪ ትምህርቱንም የሃይስኩል ትምህርቱንም እዛው ነው ማጠናቀቅ የቻለው ሻሸመኔ ውስጥ ማለት ነው። ከዛም በትምህርት ቤት ህይወቱ የተለያዩ የስፖርት አክቲቪቲዎች ላይ ተሳታፊ ነበረ። በአትሌቲክሱም በእግር ኳሱም እያንዳንዱ ስፖርት ላይ በመግባት ይወዳደር ነበር። ከዚህ በፊትም መሴ ሪዞርት ላይ ሲገልጸው እንደነበረው ማለት ነው የተለያዩ ሽልማቶችንም አስገራሚ ሽልማቶችንም ማግኘት ችሏል በትምህርት ቤት ህይወቱ። ከዛ በኋላ ነው እንግዲህ ወደ እግር ኳሱም በመግባት ውጤታማ መሆን የቻለው ማለት ነው።
በ1972 ዓመተ ምህረት ነው ወደ እግር ኳሱ ገብቶ በትልቅ ደረጃ መጫወት የጀመረው ማለት ነው። አብራ ጎዳና በተሰኘ ቡድን ውስጥ ነው ጨዋታውን ማድረግ የቻለው ከ1972 እስከ 74 እዛ ቆየ። ከዛ በመቀጠል ደግሞ ወደ ሜታ ቢራ ብዙዎቻችን ወደ ምናቀው ክለብ መጣ ማለት ነው። ሜታ ቢራ እንግዲህ ከ1975 እስከ 1981 ዓመተ ምህረት እዛ መጫወት ቻለ። በመቀጠል ደግሞ በአሁን ሰዓት ኢትዮ ኤሌክትሪክ በመባል የሚጠራው ወይ መብራት ኃይል እግር ኳስ ክለብን በ1982 ነው የተቀላቀለው። ከዛ በኋላ በ1983 ጫማውን ሰቀለ ማለት ነው። ግን የእግር ኳስ ህይወቱ 1983 ላይ ነው ያበቃው። ከዛ በኋላ ደግሞ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በተዘጋጀው የአሰልጣኞች ስልጠና ላይ የመጀመሪያ ደረጃ አሰልጣኞች ስልጠናን መውሰድ ችሏል ማለት ነው። እንደዚሁም ደግሞ ከእግር ኳሱ ጎን ለጎን ይሰራቸው የነበሩ የተለያዩ ተግባራቶች ነበሩ። በተለይ በጋዜጠኝነቱ ዘርፍ የሚሰራቸው ስራዎች ነበሩ። በወቅቱ በነበረበት ጊዜ ላይ ኳሱንም ጋዜጠኝነቱንም አብሮ አያይዞ ይሰራ ነበረ። ከ1974 እስከ 1980 ባለው ጊዜ ውስጥ ይሄ ፍሪላንሰር ሆኖ የሚሰራባቸው የተለያዩ ተቋማቶች ነበሩ። ከነዚህ መካከል ለመጥቀስ ያህል ኢትዮጵያ ቴሌቪዥንን መጥቀስ ይቻላል። ሬዲዮንም ኢትዮጵያ ሬዲዮንም ማንሳት ይቻላል። የዛሬቱ ጋዜጣ፣ አዲስ ዘመን ጋዜጣ እና የካቲት መጽሔት የተሰኙት ላይ እንደዚሁ በስፖርት አምድ አዘጋጅነት ያገለግል ነበር። ከዛ በኋላ ነው ወደ ቋሚነት ጋዜጠኝነት መምጣት የቻለው ማለት ነው። ከ1983 ዓመተ ምህረት እስከ 1984 ዓመተ ምህረት በኢትዮጵያ ስፖርት ኮሚሽን አማካኝነት ይዘጋጅ በነበረው መርሃ ስፖርት ጋዜጣ ላይ መስራት ጀመረ። እንደዚሁም በ1985 ቻምፒዮን በተሰጠኝ ጋዜጣ ላይም እንደዚሁ ይጽፍ ነበር እያለ ነው የዘመናት ህልሙ ወደ ነበረው የራሱ ጋዜጣ መምጣት የቻለው ማለት ነው። ብዙዎቻችን የምናውቀው ሊብሮ በተሰኘው የስፖርት ጋዜጣው ነው። ከ1985 ዓመተ ምህረት ጀምሮ ለ13 አመታት ያህል እንግዲህ ይሄንን ሊብሮ ጋዜጣን ማዘጋጀት ጀመረ። ሊብሮ ጋዜጣ ኤዲቶሪያል ፖሊሲው የሀገራችንን እግር ኳስ ማሳደግ ላይና የአፍሪካ እግር ኳስ ማሳደግ ላይ ነው የሚያተኩረው። ብዙ የሀገር ውስጥ መረጃዎችን ይሰጥ ነበር። ከዛ በኋላ ደግሞ የመጡ ጋዜጦች ነበሩ። በተለይም ደግሞ ብዙዎች ወደ ውጭው ኳስ ሲሳቡ፣ ሊብሮ ግን ኤዲቶሪያል ፖሊሲውን ሳይቀይር በገበያው ውስጥ ለመቆየት ጥረት አድርጓል። ከዛ በኋላ ደግሞ እያለ ወደ ኤሌክትሮኒክስ ሚዲያው ገባ። በኤሌክትሮኒክስ ሚዲያ ውስጥም የተለያዩ ስራዎችን መስራት ችሏል። በእነዚህ ሚዲያዎች አማካኝነት ብዙ ነገሮችን ካዘጋጀ በኋላ አሁን ላይ ወደሚገኝበት ደግሞ ብስራት ኤፍኤም 101.1 ላይ በዘመን ተሻጋሪ እናውቀዋለን ገኒ። ከዛ በተጨማሪም ደግሞ እንደዚሁም ታዋቂ በእግር ኳስ ውስጥ ያለፉ ተጫዋቾችንም እንግዳ እያደረገ እንደዚሁ ሲያቀርብ እናውቀዋለን። በሜሴ ሪዞርትም እየሰራ ነው የሚገኘው። የኢትዮጵያን እግር ኳስ ለማሳደግ ጋዜጠኛ ገነነ መኩሪያ የተለያዩ መጽሐፍትን ማሳተም ችሏል። ከነዚህ መካከል ኢትዮጵያዊ ስልጠና የሚል በ1994 ዓመተ ምህረት የታተመ መጽሐፍ ነው። እንደዚሁም ደግሞ የሶስተኛ አፍሪካ ዋንጫ ኮከብ ጎል አግቢ የነበረው መንግስቱ ወርቁ የህይወት ታሪክን በ2002 ላይ እንደዚሁ ማሳተም ቻለ። በሶስተኛ ደረጃ ላይ ደግሞ የታዋቂው የእግር ኳስ ተጫዋች አሸናፊ ግርማ የህይወት ታሪክ 2005 ላይ የታተመ መጽሐፍ ነው። እንደዚሁም ደግሞ ብዙዎቻችን የምናውቀው ኢህአፓና ስፖርት 2005 ላይ የታተመ መጽሐፍ ነው። በመቀጠል ደግሞ 2008 ዓመተ ምህረት የነገን አልወልድም በሚል ርዕስ ደግሞ በፊልምነት የተቀየረው ማለት ነው። ከዛ በመቀጠል የእግር ኳስ ወጎች በሚል በ2006 ዓመተ ምህረት ያሳተመው መጽሐፍ አለ። እንደዚሁም ደግሞ ኢህአፓና ስፖርት ቁጥር 2ን 2007 ላይ ማሳተም ችሏል። በጣም በሚገርም ሁኔታ ከተለያዩ ዩኒቨርሲቲዎች የሚመረቁ ተማሪዎች አሉ። እነዚህ ተማሪዎች በአገራችን እግር ኳስ ላይ ጥናታዊ ጽሁፍ ያቀርባሉ። ከ50 በላይ አካባቢ የሚደርሱ ጥናታዊ ጽሁፎች ላይ የገነነ አሻራ አለ ስለ ኢትዮጵያ እግር ኳስ። እሱን ነው እንደ መጀመሪያ ሶርስ የሚጠይቁት። በቁም ያለ ቤተ መጻሕፍትም የሚሉት ለዛ ነው። ብዙ መረጃዎችን ስለሚይዝ እዚህ ሪዞርቱ ላይ እንደምናውቀው ማስታወሻ ሳይዝ ነው ብዙ ነገሮችን የሚገልጸውና ከዛ ባሻገር ደግሞ ዶክመንት የመያዝ ልምዳችንን በጣም አነስተኛ ነው። እንደ ገነ ያለ ሰው ባይኖር የነዚህ ተማሪዎችም የጥናት ወረቀትም ውጤታማ ላይሆን ይችላል ነበርና በዚህ መልኩ አማክሯል። ግን በጣም ያስገረመኝ ነገር ገኒ የብዙዎችን ባለ ታሪኮች ታሪክ ይዘክራል እዚህ ሪዞርት ላይና ለመጀመሪያ ጊዜ ደግሞ እሱ ራሱ እዚህ ቁጭ ብሎ የሱ ታሪክ ተዘክሯልና እንኳን ደስ አለህ
ገኔ ምን ተሰማ? የኔ ነኝ ትራምፕ ታሪክ አይ ምን ተሰማ ብዬ ጋዜጠኛ ጥያቄ ሙቀት እየተሰማው ነው ገኔ። ለማንኛውም በድጋሚ እንኳን ደስ አለህ እንላለን። መሴ ሪዞርትን እየተከታተላችሁ ነው። የመጀመሪያ ጉዳይ አድርገን እንግዲህ የገኔ በካፍ ያገኘውን የካፍ ጎልደን ኦፍ ሜሪት ሽልማትን በተመለከተ የወርቅ ሜዳሊያ አድርጎ እንግዲህ ብዙዎቹ ሶሻል ሚዲያው ላይ ሲነጋገሩበት ስለ ገኔ ያላቸውንም ክብር ሲገልጹበት የነበረ የቆየ የሳምንቱ መጨረሻ አብይ ጉዳይ እንደነበረ እናስታውሳለንና በዚህ መልኩ ሪዞርቱ ላይ ሽፋን ሰተነዋል። እንቀጥላለን። እውነት ገኔ ምን ተሰማው? ሙቀት ብቻ ብሎ እንደማያልፈው እርግጠኛ ነኝ። ለማንኛውም ዝርዝር ሁኔታውንም ወደ መሀል ላይ እያስገባን እንቀጥላለን። አሁን ግን ለሱ ክብር ሲባል ያዘጋጀነውን ኬክ ገኔ እንዲቆርስልን በሪዞርቱ ስም ጠይቃለሁ። በድጋሚ እንኳን ደስ አለ። ኬኩ ሊቆረስ ነው። በጣም ደስ ይላል። መሴ ሪዞርትን እየተከታተላችሁ ነው። መጋቢት 11 ላይ እንገኛለን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።